ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን ጌታዮ ኤክስቼንጅ ላይ እንዴት አድርገን 10 እና ከዛ በላይ ዶላር ሊያስገኙ የሚችሉ ላውንች ፑሎችን እንዴት አድርገን ፓርቲሲፔት ማድረግ ወይንም እንዴት አድርገን መሳተፍ እንደምንችል ሁለት ላውንች ላይ ያሉ ቶክኖችን በመምረጥ በዚህ ቪዲዮ የምናሳያችሁ ይሆናል። የጌታዮ ኤክስቼንጅ ሰፖርት ቲም ጌታዮ ኤክስቼንጅ ላይ የሚካሄዱ ላውንጅ ፑሎችን የኛን ቻናል ቤተሰቦች እንድናሳተፍ በጠየቀን መሰረት ከጌታዮ ኤክስቼንጅ ጋራ በጋራ መስራት መጀመራችንን ስንገልጽ በታላቅ ደስታ ነው። ታዲያ ሁላችንም ይህንን ላውንጅ ፑል ለመሳተፍ በቅድሚያ የራሳችንን የጌታዮ ኤክስቼንጅ ቬሪፋይድ ማድረግ አለብን፣ ወይንም የኛን የጌታዮ ኤክስቼንጅ ክሬት ማድረግ አለብን ማለት ነው። የኛን የጌታዮ ኤክስቼንጅ ክሬት ለማድረግ የቴሌግራም ቻናላችን ላይ ትክክለኛውን የጌታዮ ኤክስቼንጅ ሊንክ የምናስቀምጥላችሁ ይሆናል። ወይንም በቀላሉ የእናንተን የጌታዮ ኤክስቼንጅ ክሬት ለማድረግ ከፈለጋችሁ ፕሌይ ስቶር ላይ በመግባት ጌታዮ ኤክስቼንጅ ብላችሁ ሰርች ማድረግ ነው። እንደምታዩት እዚች ጋር ጌታዮ ኤክስቼንጅ መጥቶልኛል። ስለዚህ ይሄ ነው የጌታዮ ትክክለኛ የኤክስቼንጅ አፕ። እኔ ኢንስታል ስላደረኩት ኦፕን ነው የሚለው፣ እናንተ ጋር ኢንስታል እያለ ይመጣል። ስለዚህ ኢንስታል የሚለውን ነክታችሁ ቀጥታ የእናንተን የጌታዮ ኤክስቼንጅ ክሬት ማድረግ ነው ማለት ነው። በዛሬ ቪዲዮ ለእናንተ ላሳይ የመጣሁት ስለ ላውንች ፑል ነው። አብዛኞቻችሁ በተለያዩ ኤክስቼንጆች ላይ ላውንች ፑል ሲዘጋጅ ተካፍላችሁ ታውቃላችሁ። ታዲያ ባይናንስ እና ኦኬኤክስ ኤክስቼንጅን ጨምሮ በተለያየ ጊዜ ላውንች ፑል አዘጋጅተው ያውቃሉ። በሚያዘጋጁትም ላውንች ፑል ከ10 ዶላር ጀምሮ እስከ 100 ዶላር ድረስ ሪዋርድ እንደሚያደርጉ ብዙዎቻችሁ ገጥሟችሁ ሊያውቅ ይችላል ብዬ አስባለሁ። ታዲያ ዛሬ ደግሞ በጌታዮ ኤክስቼንጅ ላይ ያለውን ላውንች ፑል እንዴት አድርገን ፓርቲሲፔት ማድረግ እንደምንችል እናያለን። በመጀመሪያ ላውንች ፑል ላይ ለመሳተፍ አንድ ጊዜ ላውንች ፑል የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግነው በኋላ እንደምታዩት እዚህ ጋር ላውንች ፑል ብሎ አምጥቶልኛል። ስለዚህ እኔ ዛሬ እናንተን እየተሳተፍኩ ላሳያችሁ የምፈልገው ሆልድረር ኤርድሮፕ ላይ ነው። ስለዚህ ሆልድረር ኤርድሮፕ የሚለውን አጠገቡ ላይ ያለውን አንድ ጊዜ ክሊክ አደርገዋለሁ። እሱን ካደረግኩት በኋላ እንደምታዩት የተለያዩ ላውንች ፑሎች እዚህ ጋር አሉ። ሰማያዊ የበራባቸው አሁን ላይ መሳተፍ የምትችሉባቸው ላውንች ፑሎች ናቸው። እንደምታዩት እዚህ ላይ ካሉት ላውንች ፑሎች በቀላሉ ለማሳየት ያህል ሁለቱም መርጬ ያሳያችኋለሁ። በመጀመሪያ ኤምኤልሲ የሚባለውን እናያለን። እዚህ ላውንች ፑል ላይ የተዘጋጀው የኤምኤልሲ ኤርድሮፕ ቶታል ኤርድሮፑ ወደ 74497 ኤምኤልሲ አካባቢ ይጠጋል። እንደምታዩት ወደ 3000 ሰዎች ተሳትፈዋል። ስለዚህ እዚህ ላይ ለመሳተፍ ፓርቲሲፔት ናው የሚለውን አንድ ጊዜ ክሊክ እናደርገዋለን። ፓርቲሲፔት ናው የሚለውን ክሊክ ካደረግነው በኋላ እዚህ ኤርድሮፕ ላይ ወይንም እዚህ ኤምኤልሲ ኤርድሮፕ ላይ ቶክን ለመውሰድ የግድ ጂቲ የሚባለውን ቶክን ሆልድ ልናደርግ ይገባል ማለት ነው። ጂቲ ቶክንን ሆልድ ለማድረግ ዶላር ካላችሁ በዶላር መግዛት ትችላላችሁ፣ ወይንም ያላችሁን ዶላር ወደ ጂቲ ወደሚባለው ቶክን ኮንቨርት ማድረግ ትችላላችሁ። ለምሳሌ እናንተ ለማሳየት ያህል እዚህ ጋር ኮንቨርት የሚለውን አንድ ጊዜ ክሊክ አድርገዋለሁ። ኮንቨርት የሚለውን ከነካሁት በኋላ እንደምታዩት እኔ ከላይ የኔ የዶላር ባላንስ አለ፣ ከታች ደግሞ ጂቲ ተቀምጧል። ስለዚህ የኔን ዶላር ወደ ጂቲ የተወሰነ ቀይራለሁ። ለምሳሌ ያህል 20 ዶላር ብዬ ነካለሁ። 20 ዶላር ከነካውኝ በኋላ 20 ዶላር ማለት በዚህን ሰዓት አንድ ጂቲ ቶክን ነው። ስለዚህ የኔን 20 ዶላር ወደ ጂቲ ቶክን ኮንቨርት አደርጋለሁ። እንደምታዩት 20 ዶላር አንድ ጂቲ ቶክን ነው። ስለዚህ ኮንቨርት የሚለውን ነካዋለሁ። ኤክስቼንጆች ላይ የእናንተን ቶክን ኮንቨርት ማድረግ ስትችሉ አድቫንቴጃችሁ ምንድነው? ምንም አይነት ጋዝ ፊ አይኖርባችሁም። ስለዚህ ምንም አይነት ጋዝ ፊ ስለማይቆርጥባችሁ ትሬድ ከማድረግ ይልቅ ኮንቨርት ማድረጉ የተሻለ ነው ብዬ አስባለሁ። እንደምታዩት እኔ ያለኝን 20 ዶላር ወደ ጂቲ ቶክን ኮንቨርት ካደረግኩኝ በኋላ እንደምታዩት እዚህ ጋር ኤስቲሜት ሪዋርድ የሚለው ላይ 0.027 አካባቢ ኤምኤልሲ ቶክን ሪዋርድ አግኝቻለሁ ማለት ነው። እንደምታዩት እኔ ያደረግኩት የትንሽ ዶላር ነው፣ ማለትም አንድ ጂቲ ቶክን ነው። ከአንድ በላይ ጂቲ ቶክን ሆልድ ማድረግ በቻላችሁ ቁጥር እዚህ ጋር የእናንተ ኤስቲሜት ሪዋርድ ከፍ እያለ ይሄዳል ማለት ነው። እንግዲህ እዚህ ላውንች ፑል ላይ ያለው የኤምኤልሲ ኤርድሮፕ ሊጠናቀቅ 1 ቀን እና 20 ሰዓት ነው ያለው። ስለዚህ ባለው ጊዜ ውስጥ እዚህ ላውንች ፑል ላይ መሳተፍ ትችላላችሁ ማለት ነው። ሌላው ማሳያችሁ ቲአርሲ ነው። እንደምታዩት እዚህ ጋር ቲአርሲ አለ። ቲአርሲ ላይ ፓርቲሲፔት ለማድረግ እንደምታዩት እዚህ ላይም ፓርቲሲፔት ለማድረግ ምንም የተለየ ነገር የለውም። የእናንተን ዶላር ወደ ጂቲ ቶክን ኮንቨርት በማድረግ
ጂቲን እዚህ ስቴክ ማድረግ ነው። እዚህ ላይ ሌላው የእናንተን ሪዋርድ ከፍ ሊያደርግ የሚችለው ወደዚህ ላውንች ፑል ወይንም ወደዚህ ኤርድሮፕ ሰዎችን ኢንቫይት ማድረግ ነው። እዚህ ጋር ኢንቫይት ፍሬንድስ ቱ ጆይን ፕሮጀክት የሚል አለ። እሱን አንድ ጊዜ ክሊክ በማድረግ የእናንተን ሪፈራል እዚህ ጋር ኮፒ ማድረግ ትችላላችሁ ማለት ነው። እንደምታዩት ኮፒ አድርጎልኛል። ይህ ቲአርሲ የሚባለውም ላውንች ፑል የቀረው 24 ሰዓት ወይንም አንድ ቀን ብቻ ነው። በዚህ አንድ ቀን ውስጥ ገብታችሁ ይሄንን ላውንች ፑል መሳተፍ ትችላላችሁ ማለት ነው። ከዚህ በኋላ ባለው ላውንች ፑል ላይ እንዴት አድርገን መሳተፍ እንደምንችል የተለያዩ ቪዲዮዎችን ለእናንተ የምንሰራላችሁ ይሆናል። ለዛሬ ያዘጋጀንላችሁ በዚህ አብቅቷል። የጌታዮ ኤክስቼንጅ ክሬት ያላደረጋችሁ ሰዎች በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የጌታዮን ኤክስቼንጅ ትክክለኛ ሊንክ የምናስቀምጥላችሁ ይሆናል። በዛ ሊንክ የገባችሁ የእናንተን የጌታዮ ኤክስቼንጅ ቬሪፋይ ማድረግ ትችላላችሁ ማለት ነው። ላውንች ፑል ላይ መሳተፍ የምትፈልጉ እያንዳንዱን ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ይሆናል። ለዛሬ ያዘጋጀንላችሁ ቪዲዮ በዚህ አብቅቷል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ በዚህ አብቅቷል። ለዚህ ቻናል አዲስ የሆናችሁ በድጋሚ ይህንን ቻናል ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።